ሰበር ዜና መጋቢት 4 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ እነ ሂዝቦላና የሱዳን ጦር የሚጠቀሙበትን ቢኤም 21 ግራንድ መልቲ ሮኬት ላውንቸር በእጁ ሊያስገባ መሆኑ ተሰማ። የብልጽግና ጸጥታ ምክር ቤት ስብሰባ የተቀመጠ ሲሆን ስብሰባውም አልቡርሃን ፋኖን ሮኬት ሊያስታጥቀው ነው በሚል ነው። ከሸዋ ሆኖ አዲስ አበባ ድረስ ኢላማ ይመታል የተባለው 50 ኪሎ ሜትር ድረስ የሚወነጨፍ ይህ ላውንቸር በፋኖ እጅ ሊገባ ነው የተባለው ለምንድን ነው? ምን እየተፈጠረስ ነው? ዝርዝር አለን። በሌላ በኩል የትግራይ ክልል ፕሬዝዳንት ጀነራል ታደሰ ወረደ ሰላማችንን ሊነጥቁን ስለሆነ በይፋ ለጦርነት እየተዘጋጀን ነው ብለዋል። አብይ አህመድም ወደ ጦርነት ቀጠና ወደ መካከለኛው ምስራቅ ማቅናታቸው ተሰምቷል። በጉዳዩ ላይ ዝርዝር አለን። ወዲህ በአማራ ክልል የሚደረጉ ጦርነቶች ሲቀጥሉ በወሎና ጎጃም የብልጽግና ጦር በፋኖ ኃይሎች ድባቅ ተመቷል። ፋኖ በከባዱ የብልጽግናን ጦር አነክቶታል። ይዳሰሳል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ህወሓት በይፋ ለጦርነት መዘጋጀቷን አስታወቀች። ተዘጋጅቶ መቆየት ወሳኝ ነው ሲሉ ጄኔራል ታደሰ ወረደ ተናገሩ። ፕሬዚዳንቱ ትላንት በመቀሌ ከተማ በተካሄደው የአጼ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚህ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ ማሳካት ካልተቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ሲሉም ተናግረዋል። የአጼ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዚዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው ሲሉም ተናግረዋል። በዚህም የጦርነቱን መቃረብ አስታውቀዋል። ጄኔራል ታደሰ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባህን ነገር እንድትወስን የምትገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከኛ ቁጥጥር ውጪ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ መሆኑን አስምረውበታል። በዚህም ህወሓት ለጦርነቱ ዝግጅቷን መጨረሷንና ዝግጅቶች እየተገባደዱ መሆናቸውን አሳውቀዋል ነው የተባለው። ይህ በእንዲህ እንዳለ ደግሞ ጦርነት ጠማቂውና ጦርነት ወዳጁ አብይ አህመድ ወደ ጦርነት ቀጠና ማቅናቱ ተነግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ከጅቡቲ እንዲሁም ከሶማሊያ ፕሬዝዳንት ጋር በጅቡቲ ከተወያዩ በኋላ ትላንት አመሻሽ ረፋድ ላይ ዩናይትድ አረብ ኤምሬት መግባታቸው ተገልጿል። ጠቅላይ ሚኒስትሩ አሜሪካና እስራኤል ኢራን ላይ ጥቃት ማድረስ ከጀመሩና ኢራን የበቀል እርምጃ በድሮንና በባለስቲክ ሚሳኤል መተኮስ ከጀመረች ወዲህ ወደ መካከለኛው ምስራቅ የተጓዙ የመጀመሪያው መሪም ሆነዋል። የተባበሩት አረብ ኤምሬት በኢራን በርካታ የሚሳኤልና የድሮን ጥቃቶችን ከተሰነዘረባቸው ሀገራት ውስጥም ቀዳሚዋ መሆኗ ይታወቃል። አብይ አህመድ ምንም ጥቅም እንደሌለውና በጂኦፖለቲክስ ውስጥ ምንም አስተዋጽኦ እንደሌለው ይታወቃል። ዝም ብሎ ጡል ለማለት ያክልና ወንድሞቼ ለማለት ብቻም ፎቶ ለመነሳት ወደ ተባበሩት አረብ ኤምሬት አቅንቷል። በድሮን የተሸጠች ሀገር፣ በሉዓላዊነት የተገመተ ወዳጅነት፣ በጦርነት የታጀበ ጓደኝነት፣ በግጭት ጠመቃ የተቃኘ መተቃቀፍ በአረብ ኤምሬትና በአብይ አህመድ መካከልም ደርቷል። ጦርነት ጠማቂዎቹ አረብ ኤምሬቶችም ታማኝ እርግጠኛና ጽኑ አጋር ሲሉም በምስሉ ላይ እንደምትመለከቱት አብይ አህመድን አሞካሽተውታል። በትላንትናው ዕለት የስጋት አደጋ አጥልቶባት እንኳን በኢራን ሚሳኤል ተኩስ ምንም ሰው ያልተጎዳባትን ኤምሬትን ለማየት የቀደመው ሰው ግን አልነበረም። የንጉሳውያን እጆች ይዞ እያሻሸም
ጥርሱን ብልጭ አድርጎ ወዳጅ በክፉ ቀን ደራሽ እያለ ያሳስቃቸዋል። በገዛ ሀገሩ ላይ ያውንም በተፈጥሮ አደጋ የተከሰተን አደጋ የሟቾቹ ቁጥር ከ100 በላይ የሆነበት የጋሞ ምድር ላይ የተፈጸመውን አደጋ ግን እንደ ሀገር መሪ ሀዘናቸውን እንኳን ማድረስ ቀርቶ የሀዘን መልእክትም ለ3 ቀናት አላስተላለፈም። ዝም ጭጭ እንዳለ ነው። ኢትዮጵያውያኖች ሲሞቱ አፉን አይከፍትም፣ ምላሱን ይውጠዋል። የተፈጥሮ አደጋ የተጎዱ የራሱን ዜጎች ለማጽናናት ድጋፍ ለማድረግ አልፈለገም። እርግጥ ነው ለአብይ አህመድ የጋሞ ምድር ላይ ድሮን የጦር መሳሪያም አይገኝበትም፣ ሪዞርት አይገነባበትም። ጥቅም ካልተገኘበት ደግሞ ለሱ 1 ሚሊዮን ሰው ቢያልቅ ምንም ጉዳዩም አይደለም። ድሮን የጦር መሳሪያ ጥቅም ድጋፍ ካለ ግን ሚሳኤል እየዘነበበት እንኳን ውቅያኖስ አቋርጦ በህይወቱ ተረማምዶ ሟቾች በሌሉበት ለቅሶ ለመድረስ አያመነታም። ወዳጅነቱን ለማረጋገጥ የሌላ ሀገር ዜጎችን ፊት ለማየት ፈጽሞም አይሰንፍም። የገዛ ሀገሩ ዜጎች ግን ሞተው የሀዘን መግለጫም አያወጣላቸውም። ከፍተኛ ጉዳት ደርሶባቸውም ድጋፍ አያደርግላቸውም። በሀዘን ተኮራምተውም ከጎናችሁ ነን የሚል ሀዘናዊ 2 መስመር መግለጫ እንኳን አያወጣላቸውም። ይህ የኢትዮጵያ መሪ ለህዝቡ ባዳ ነው። ይህ በእንዲህ እንዳለ ወደ ቀጣዩ ሰበር ዜና አልፋለሁ። የብልጽግና የጸጥታው ምክር ቤት በአንድ ጉዳይ አበክሮ እየመከረ መሆኑ ሲነገር ብልጽግና ከባድ የተባለ ድንጋጤ ውስጥ መግባቱም ተረጋግጧል። ለተከታታይ 3ኛ ቀን እየተደረገ ባለው ብልጽግና የጸጥታው ምክር ቤት እያለ በሚጠራው ኢንሳ መከላከያ ሰራዊት፣ አዲስ አበባ ፖሊስና ፌዴራል ፖሊስ አመራሮች በሚሳተፉበት ዝግ ስብሰባ ዛሬ አንድ ጉዳይ እየተነሳ መሆኑን ከውስጥ ምንጮቻችን አረጋግጠናል። ጉዳዩ የብልጽግናን መሰረት የሚንድ በመሆኑም ከባድ ድንጋጤ ተፈጥሮባቸዋል። የብልጽግና ጄኔራሎችና ፖለቲካ አመራሮች በዚህ ሰዓት እየመከሩበት ያለው መረጃ በቅርቡ ወደ መሬት ከወረደ የፋኖን የትግል አቅጣጫ የሚቀይር ለኢትዮጵያ ሕዝብ የምስራች ሲሆን ለብልጽግና ግን መርዶ ነውም ተብሏል። በአማራ ሕዝብ የህልውና ተጋድሎ ታሪክ ውስጥ አዲስ ምዕራፍ የሚከፍት ነው ተብሎም ይታሰባል። ኢንሳ ደረሰኝ ባለው መረጃ መሰረት የብልጽግና ሰዎች በዛሬው ዕለት እየተወያዩበት ያለው ጉዳይ በሌተናል ጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ሉዓላዊ ምክር ቤት ከአብይ አህመድ መንግስት ጋር በገባው ከፍተኛ ሽኩቻ ከባድ የተባለ ጫና ለመፍጠር እየሞከሩ ነው። አብይ ከአልቡርሃን ጋር እየተዋጋ ያለውን የአህመድ ደጋሎን ጦር የሚደግፍ ሲሆን ይህም በአብይ አህመድና ጄኔራል አልቡርሃን መካከል ጥርስ ካነካከሳቸው መሰንበቱም ይታወቃል። በዚህ ጉዳይ ሚዲያችን በርካታ ዘገባዎችን ከዚህ ቀደም መስራቷም አይዘነጋም። ታዲያ አሁን ላይ ሁሉም ነገር ባደረከው ልክ ተሰፍሮ የሚደረግብህ ዓለም ነውና የአልቡርሃን መንግስት ለፋኖ አዲስ የተባለ የትግል አቅጣጫ የሚቀይር ከባድ መሳሪያ ሊሰጥ መሆኑን መረጃው ደርሶኛል በሚል ኢንሳ ባቀረበው መረጃ አገዛዙ ክፉኛ ድንጋጤ ውስጥም ገብቷል የተባለው እንደ ውስጥ አዋቂ ምንጮች መረጃ ከሆነ ለፋኖ ጦር ከአልቡርሃን ሊበረከት ነው የተባለው ይህ መሳሪያ በሄዝቦላ እንዲሁም በሱዳን ኃይሎች ብዙ ጊዜ ጥቅም ላይ የሚውለው ዝነኛውና አውዳሚው ቢኤም 21 ግራንድ መልቲ ሮኬት ላውንቸር እንደሆነም ተነግሯል። ይህ መሳሪያ አቅሙ በአንድ ጊዜ 40 ሮኬቶችን የማስወንጨፍ አቅም ያለውና እስከ 50 ኪሎ ሜትር ርቀት ድረስ የሚገኝን የብልጽግናን ምሽግ አመድ ማድረግ የሚችል ነውም ተብሏል። ይህ መሳሪያ በፋኖ እጅ ሲገባ እስካሁን ፋኖ በቅርብ ርቀት ውጊያ ላይ ብቻ ተወሰኑ የነበረ ቢሆንም አሁን ግን የብልጽግናን ከባድ መሳሪያ ክፍልና የጦር ሰፈር ሩቅ ሆኖ ማውደም የሚችልበትን አቅም የሚሰጠው የሜካናይዝድ አቅም የሚያጠናክርም ነው ተብሏል። ይህም የፋኖን ጦር ወደ ዘመናዊ የጦር ኃይልነት እንደሚያሳድገውም ይገልጻል። ይህ መሳሪያ ከሸዋ ተሆኖ አዲስ አበባ የብልጽግና ታርጌት መምታትም የሚያስችል ነው ተብሏል። ለብልጽግና መንግስት የመረጃ መርዶ ነው። አገዛዙ ከባድ መሳሪያ የታጠቅኩት እኔ ብቻ ነኝ በማለት የሚፎክርበትን ዘመን የሚያከትምበትም ጊዜ ቀርቧል የተባለው ይህ መሳሪያ በፋኖ እጅ ከገባ የአገዛዙን የአየር የበላይነት ጭምር ይፈታተናል። የብልጽግና ሎጂስቲክና መነሻ ካምፖችን በመውደም ውጊያውን የፊት መስመር ላይ ብቻ ሳይሆን ከጀርባም እንዲፈራረስ ያደርገዋል። ታዲያ መሳሪያው አሁንም በፋኖ እጅ ባይገባም ብልጽግና አልቡርሃን ይህንን መሳሪያ ለፋኖ ጦር ሊሰጥ ነው በሚል ምን እናድርግ የሚል ስብሰባ ተቀምጠዋል። አርበኛ ዘመነ ካሴ ከወራት በፊት በሱዳን እንደነበረና ከሱዳንና ከኤርትራ አመራሮች ጋር መገናኘቱን የኛን ሚዲያ ጨምሮ ዓለም አቀፍ ሚዲያዎች ማረጋ
ማረጋገጣቸው ይታወሳል። ታዲያ ፋኖ በቀጣይ ቀናት እውነትም ፋኖ ይህንን መሳሪያ በእጁ ካስገባም የትግሉን ታሪክ የሚቀይርበት ሲሆን ለብልጽግና መርዶ ነው። በነገራችን ላይ ይህ መሳሪያ ህወሓት ያላት ሲሆን ተመሳሳይ ሮኬት ማስወንጨፍ የሚችሉ ላውንቸሮችንም ታጥቃለች። በ2013 ጦርነትም ህወሓት በሮኬት የአስመራንና የባህር ዳርን ኤርፖርት መምታቷም ይታወሳል። ታዲያ ይህ መሳሪያ በፋኖ እጅ ከገባ የጦርነቱን ሁነት በ100% ይቀይረዋል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር አጫጭር መረጃዎች አልፋሉ። የ77ኛ ክፍለ ጦር ቃኝና መሐንዲስ በአገዛዙ ወታደር ላይ በደፈጣ ጥቃት ተፈጸሙ። በትላንትና ሁለት የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ወታደራዊ ክንፎች በተያዘ ዕቅድ ደፈጣ በመያዝ በአገዛዙ ጥምር ሰራዊት ላይ መብረቃዊ ጥቃት በመፈጸም የብልጽግናን ኃይል የማስወገድ ስራም ሰርተዋል። የክፍለ ጦሩ በራሪ ኃይል በከፈተችው ጥቃት የአገዛዙ የጥፋት ሰራዊት ላይ እርምጃ መውሰዳቸውን አስታውቀዋል። በተወሰደው እርምጃም ከቡሬ ወደ ወንድጊ ሲሄድ የነበረው የአገዛዙ የጥፋት ሰራዊት ከንጋቱ 12 ሰዓት አካባቢ በርካታ የብልጽግና ኃይል መደምሰስና መቁሰሉም ተረጋግጧል። ራሱን የአገዛዙ ጥምር ጦር ብሎ የሚጠራው የጥፋት ሰራዊት በተሰራባቸው ኦፕሬሽን ሬሳቸውን ከየጥሻው እየለቃቀሙ እየቀበሩም ይገኛሉ። የ77ኛ ክፍለ ጦር ቃኝና መሐንዲስ የጦር ክንፎች እንደተናገሩትም አማራን ለማውደም በእናቶቻችን በእህቶቻችን ላይ ሰቆቃ ለመፈጸምና በዘር በሃይማኖት ለመከፋፈል ተልእኮ ይዘው በመጣው የጥፋት ሰራዊት ላይ ከቀጠናው በማስወገድ የምንወስደው እርምጃም በከፍተኛ ሁኔታ ተጠናክሮ ይቀጥላል ሲሉም አስታውቀዋል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ አማራ ሳይንት መቅደላ ክፍለ ጦር አትሮንስ ሻለቃ ድል እያስመዘገበም ይገኛል። በትላንትናው ዕለት በነበረው የሙሉ ቀን ውጊያ የብልጽግና አሽከሮም ቅልብ ሰራዊት ወጀድንና ቆተትን ይዞ ነበር። እነዚህ ቦታዎች ሲይዝ በርካታ ወታደር በሞተ 17 ወታደር ለከባድ የአካል ጉዳት ተዳርጎም ነበር። እርግጥ ነው የብልጽግና ስርዓት ለየትኛውም የሰው ልጅ ህይወት ግድ አይሰጠውም፣ ወንበሩ ይኑርለት እንጂም ይቀጥላል። በዚህ መሰረት ነበር በአማራ ሳይንት ዴንሳ የተሰማራው የአብይ ወንበር ጠባቂና የጀነራል ዘውዱ ሎሌ የሆዳደር ካድሬዎች ወሬ አምኖ 4 ቀጠና ላይ የሰፈረው። እነዚህ ቀጠናዎች ዴንሳ፣ ወርቅ ማውጫ፣ ወጅድና ቆተት ሲሆኑ ጀግኖቹ የአትሮን ሻለቃ ፋኖ አባላት ድምፅ አልባ ድሮኖች በረቂቅ ወታደራዊ ጥበብ ከበባ ውስጥ በማስገባት የብልጽግናን ኃይል ባላሰበው ሰዓት ቦታ ያስኩኝ ብሎ በሚመጻደቅበት ሁኔታ ከአፈር ጋር ሲደባልቁ ትለዋል። በዚህ እልህ አስጨራሽ የከበባው ውጊያም የብልጽግና ኃይል በወጀድ በቆተትና በመጥቆ በደንብ እየተቀጠቀጠ ሲሆን በጥቅሉ ከ23 አስከሬን በላይና ከ33 በላይ ቁስለኛ ጭኖ መውጣቱን የውስጥ ምንጮች ገልጸውልናል። ብልጽግና ያላነሳቸው በርካታ አስከሬኖችም አሁን በየአካባቢው ወድቀው እንደሚገኙም ነው የተነገረው። ከቁስለኞች ውስጥ 15ቱ ወደ አማራ ሳይንት መሸኘታቸው የታወቀ ሲሆን ግብስብሱ ሰራዊት ከሁለት ቀጠናዎች ማለትም ከቆተትና ከወጅድ እንደ ጌሾ ተከክቶም አልቋል የተባለው። በመጨረሻም የአገዛዙ ወታደሮች በፋኖ መማረካቸውና እጅ መስጠታቸው መቀጠላቸው ይታወቃል። ከዚህ ጋር በተያያዘ በፋኖ ከተማረኩና ለረጅም ጊዜ በፋኖ እጅ ከቆዩ የአገዛዙ ምርኮኞች ጋር ቆይታ አድርገናል። ፋኖ እንዴት እንደያዛቸው፣ እንዴት እየተንከባከባቸው እንደሆነ የፋኖን የምርኮኛ አያያዝ እንዲሁም ሌሎች ጉዳዮችን እያነሱ እኒህ የኦሮሞና የሌላ ብሔር ተወላጅ የሰራዊቱ የቀድሞ አባላት ይናገራሉ። አገዛዙ እንዴት እንደያዛቸው፣ ፋኖስ እንዴት እንደያዛቸው ያስረዳሉ። የሚሉትን አድምጠናቸው እንመለስ። እስኪ ስም ካንተ ከወንድሜ ልቀጥልና ማን ነው ስም? ኡመር ማለት ብሔር ምንድነው? ኦሮሞ። እሺ አቦት መሐመድ ማለት መሐመድ አብዱልቃዲ። እሺ ወንድምስ ማነው? አህመድ ሐሰን። አንተ እንዴት ነው? እስኪ አማርኛ የሚችለው ከዚህ መሃል አጎቴ ነው? አዎ እኔ መሐመድ። አማርኛ ትችላለህ? እችላለሁ። እሺ እንዴት ነው ወደ ፋኖ እንግዲህ መስራት ማለት ነው? ፋኖ ከፋኖ ጋር የተገናኛችሁት የት ነበር? እዚህ ቆሪ ሜዳኛ ተገባን ስንሄድ ቆሪ ሜዳ ተገናኝተን እኛ ቁባ የለንም ምንም ቁባ የለንም። በድንገት ገብተን ውጊያ ገባን። ከዛ ልጆቹ የፋኖ ልጆች አቀፈን ወሰደን። በቃ እንግዲህ ማኛ መሐከላ አትሞቱም ብሎ እኛን አቅፎን
ወደ ዳገት ወስደን ውጊያ ነበር። በዛ ሰዓት ውጊያ ነበር። ውጊያ እየተካሄደ ነበር። ጥይት እየሰማችሁ ነው የመጣችሁት ወይስ መጀመሪያ አላወቃችሁ? ውጊያ መኖሩን አላወቃችሁ? ስለዚህ ድንገት ውጊያ ላይ ገባችሁ፣ የፋኖ ሰራዊት አገኛችሁ? ድንገት ነው እንጂ ካወቀማ ወረፋ ላይ መልሳለን ነበር። ድንገት ገባ። ከገባችሁ በኋላ ምን አጋጠማችሁ? ፋኖ እንዴት ነበር ያለው ሁኔታ? ከያዛችሁ በኋላ ያንገላታችሁ የደበደባችሁ ምን አለ? አንከበክቦን እንዳትመቱ ብሎ እኛ መሀከል ትሞታላችሁ ብሎ እኛን ወስዶ ወደ ዳገት ወስዶ ወደ ካምፕ ወሰደን። በስነ ስርዓት አስቀመጠን። ያ ለእንደ ህግ አስቀመጠናል። ለመብል ለመጠጣትን ሁሉም አንከባክበን አሁን በስነ ስርዓት ወደ ቤተሰባቸውን ላካለ ብሎ እነሱ እጅ ነው ያለን። ከዛ በኋላ አሁን አጠቃላይ ያለው የፋኖ ሁኔታ አሁን እዚህ ያለው ከመጣችሁ በኋላ ፋኖ ያደረገላችሁ ነገር ምን ነገር የለም። እንክብካቤ ብቻ የተደበደበ የተጎሳቆለ ወይም የተገላመጠ ሰው አለ? የለም። በሐቂቃው አንድ ነገር የለም። ተንገላታ ሰው የለም። ስለዚህ ፋኖ ከማን ጋር እንደሚወጋ ታውቃላችሁ? መንግስት ጋር ነው። ህዝብ ጋር አይደለም። ከመንግስት ጋር ነው። አዎ ህዝብ ጋርማ ከሆነ እዛማ እኛም ጨርሰን ነበር። እነሱም አልናካኝም። ወስዶ በቃ እንደ በካምፕ ወሰደን። በእንክብካቤ ተረከበን። ከዛ ወዲያ ተሸማግሌ ጋር ከማንደር መሀከል ነው አረጉን። አንድ ነገር የለም። ተጎዳችሁት የተበሳጨችሁት ነገር የለም። አንድ ነገር የለም። እስኪ ሌሎች አማርኛ የማይችሉ ወንድሞች አሉ መሰለኝ። አህመድ እስኪ አሁን በሌሎች እንግዲህ የኦሮሞ ብሔረሰቦች አሉ። የኦሮሞ ብሔር አለ፣ እንደ ብሔር እንደ ህዝብ አለ። ስለዚህ ሌሎች በኦሮምኛ መስማት ያለባቸው ነገር ስለፋኖ ስለነበረው ስለናንተ አጋጣሚ መስማት ስላለባቸው ምናልባት ህዝብ ለህዝብ ብዥታ ውስጥ እንዳይገባ ፋኖ ያደረገው አሁን እስኪ ከስምም ጀምሮ እንዴት ወደ ከፋኖ ጋር እንደተገናኛችሁ በኦሮምኛ እስኪ ተናገሩ ያለውን ነገር። እኔንም ነገር አዎ አሁን በኦሮምኛ ከፋኖ እንዴት ተገናኛችሁ? በረካቱሁ ነው ቁባን ቀምኖ ጣይራይ ገራ ፉርሴ ዲሞ ፊያና ዋን ተቆቁባን ቀምኖ ዳፈ ቆሪ ወጋገኝ ኳሰ ባላኒ ጅራኒ ድንገት ወለካሳኒ ሸነ amma kasitti ijoolleen fannoodha nu qabde walakkaa keenyatti dhumtanii deeminaan hundaanii qabanii akka sanitti nu fuudhanii karaa kaambiidhaa nu fuudhanii bajaajiidhaan maajatee mandariitti nu fudhatanii poolis xaabiyaa qaban bichitti poolis xaabaa nu kaahanii achirra inkibkaabeedhaan ifasii jirra. Namni nuti kan jiru waan nu gaafatan jiru. hundinuu nagahan jirra jechuudha. Amma immoo jecha keenya hundumaa sin qaranneeti gara biyya keessanii gara ቤተሰብ keessaniitti sin ሸኛና ጃችሁ አሁን እዚህ ከገባችሁ በኋላ ጾም ነው የጾም ፕሮግራም ላይ ናችሁ እናንተ እንደ እስልምና ሃይማኖት ምንድነው ያጋጠማችሁ? የጾማችሁ ሁኔታ ምን ማህበረሰቡ እንዴት ነበር ያደረገላችሁ? እንክብካቤ ሁሉም መብል ኛታ ዱጋቲ ከኛሞ ፍጡራ ረት ሾርባራ ተምራራ ወሁንደማ ሳምቡሳራ ኡፈተ በጣኒያ ፍራሽራ ሁንዱማሁ ሸዋሪራ ማኑቲ ከኛ ጉቱ ኤገኔት والله እኒ እስላማት እኒ ሳኒ ዘመውን ጆሌ ጋንዳቲስ በኩመት አከስመት ፍደኒት ማከበረ ከነ ሁንዱማሁ ደበርሳ ጅራ ኢንሻአላህ ዋን ተቆሳ ዋን ሚላ መንግስቲቲን ማለ ዋን ህብዚቲን ዋን ተቆ በረኝና والله ማህበረሰብ ለኦሮሞ ማህበረሰብ ምን ታስተላልፋላችሁ? ፋኖ ጋር ያለው ነገር ፋኖ ከማህበረሰብ ጋር ግጭት እንደሌለው እስቲ የምታስተላልፉት መልእክት ካለ እንቀበላችሁ። አና ቀቤን ሳንቀባና መንግስት ወጅን ማለ ዋን ህብዚ ወጅን ተቆን ቀምኑ ዋን ተቆን ሲንቱን ቀምኑ ስንለ አማሲን ቢየተኔን አጋርተነሲ ዋን ተቆ ዋን ሲንጎዳኒ ተቆ እንጅሩ ከንጃኒ አካቂቃት ሞኖ ሂዝ ዋን ተቆን ብራን ቀባኔ ነገው ማን ወከባበራኔቲ ነገው ማን ሙሸኛ አጅረ እንግዲህ እንደተመለከታችሁት ነው የአገዛዙ ወታደሮች በግልጽ አገዛዙ እየሄደበት ያለውን መንገድ እያወገዙ ነው። በነገራችን ላይ ከነዚህ ከሚማረኩ ወታደሮች በተጨማሪም ተመልክታችሁ እንደሆነ አላውቅም ቲክቶክ ላይ በርካታ የመከላከያ ሰራዊት አባላት ፊታቸውን በማስክ በመሸፈን አገዛዙን ማውገዝ ጀምረዋል። ከእንግዲህ ይበቃናል፣ በቃን፣ እንተባበርና ይሄንን አገዛዝ እንጣል የሚል
አዲስ ቻሌንጅ ጀምረዋል። በዚህ ጉዳይ ላይ ሚዲያችን ከነገ ጀምሮ ሰፊ ሽፋን ይሰጣቸዋል እነዚህ ወታደሮች። ነገር ግን የአገዛዙ ወታደሮች ጭምር ተባብረው ይህንን አገዛዝ ለመጣል እንቅስቃሴ መጀመራቸው እጅግ የሚያበረታታና ይህ የብልጽግና መንግስት በራሱ ወታደሮች እንኳን የማይወደድ የማይታመን እንዲሁም ደግሞ ጸረ ህዝብ መሆኑ የታመነ መሆኑን ይህ ምስክር ነው። እንግዲህ እንደሚታወቀው ሰራዊቱ ታች ያለው ምንም አይጠቀምም። ምንም ከሞት ውጪ ብልጽግና የሰጠው ነገር የለም። እነዚህ ከላይ ያሉት ሆዳደሮች በአዴኖችና የመከላከያ ጀነራሎች ናቸው። አሁንም በአዴን በኩል ያለውንም ሰራዊት በመከላከያ በኩል ያለውንም ሰራዊት ሰቀዘ ያዙት እንጂ እንደሌሎች ሀገራቶች ቢሆን አንድ የፖለቲካ አመራር በዚህ ልክ ህዝቡን መበደል ርቀት ሲሄድ ወዲያውኑ እርምጃ በመውሰድ የወታደራዊ አመራሩ የፖለቲካውን ስልጣን ለጊዜውም ቢሆን በመውሰድ አዲስ በህዝቡ የሚታመንና የተመረጠ ስርዓት እስከሚመጣ ድረስ መፈንቅለ መንግስት እንኳን ያደርግ ነበር። ነገር ግን እንደሚታወቀው አፍሪካ ላይ አብዛኞቹ መሪዎች የግብጽ መሪን ጨምሮ የኢትዮጵያ መሪ የሚያደርጉት ምንድነው? ቀድሞውኑ ከህዝቡ ጋር ከመጣላታቸው በፊት ጀነራሎቻቸውን በጥቅምና በተለያዩ ነገሮች አስረው ይዟቸዋል። ከዛ በኋላ ከህዝቡ ጋር መጣላት ይጀምራሉ። በዚህም መሃል ከጀነራሎቹ የሚመጣ አንዳችም አስፈሪ ነገር እንዳይኖር ያደርጋሉ ማለት ነው። አብይ አህመድ ይህንን ህግ ነው እየተከተለ ያለው። እንግዲህ አሁን ግን ጀነራሎቹ እንዲሁም ከፍተኛ አመራሮቹ ለሆዳቸው ብለው ዝም ቢልም ሰራዊቱ ግን በቃኝ ያለ ይመስላል። ከዚህ ጋር በተያያዘ አንድ ቪዲዮ ከዚህ ቀደም ወደ እናንተ አድርሰን ነበር። ሰራዊቱ እጁን ከሰጠ በኋላ ወደ ፋኖ ከተቀላቀለ በኋላ ያደረገውን ንግግር። ነገር ግን ቪዲዮ በአንዳንድ የቴክኒክ ችግር ምክንያት ድምፁ ተቋርጦ ነበር። ይህንን ቪዲዮ በድጋሚ እንድታደምጡ ደግሞ እንጋብዛችሁ። ወደ መከላከያ እንዴት ገባችሁ? ካንተ ከወንድሜ ልጀምርና እንዴት ገባ? እኔ ያው ሀገር ቤት ቤተሰቦች ምስኪን ስለሆኑ ቢስትሮ ሰርቼ ነበር ማለት እና በዛ ምክንያት አፍሰው ስለወሰዱኝ በዛ ምክንያት ነው ልገባ የቻልኩት። እሺ ወንድሜ። እኔም እንደዚህ የሰው ቤት ነበርኩ። በክራማ በብር በአመት ብር 13,000 ተከትሬ ከዛ መጥቶ ወደ መከላከያ ግባ ብሎ በግዴ ይዘሉ። ከዛ መጣ። እሺ ወንድማችን። እኔ ለስራ ኦሮሚያ ክልል ሄጄ በዛ ነው አፍሶ ገባ። እሺ የት ነው የሰለጠናችሁት? ጦላይ ሶስታችሁም? እሺ ወደ ትግል ከመጣችሁ ስንት አመት ሆናችሁ ወንድሜ? እስኪ 4 አመት አልሞላንም። ቢያንስ 9 ወር ነው የሚሆነው። ስልጠና ስንት ወር ወሰዳችሁ? ስልጠና 4 ወር ያገለገልን 5 ወር ማለት። እሺ ወንድሞች እዚህ ትግል ስትመጡ ይሄንን ትግል ወይም ደግሞ ወደ ውጊያ ግንባር ስትገቡ የፋኖን የውጊያ ስልት እንዴት አገኛችሁት? በተሰጠን ጦሳ ላይ በሰለጠነው መሰረት ያርካል ጠላት ማሸነፍ ትችላላችሁ በተነገርነው መሰረት። እሺ የፋኖ ውጊያ ከባድ ነው? እንዴት አየኸው በትናንትና ውጊያ? አረ ከባድ ነው ዝሮ። እሺ ትናንትና በጣም ከባድ ነው። እነሱ ዲሽቃ መጥቶ ይሸሻሉ ብሎ ተጠግጎ አሁን ደግሞ ራሱ ሸሽቶ ይሉ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።